ጭንቀትን ለማስወገድ የሚረዱ 5 መርሆች። 1. ቀናችሁን ዛሬ ላይ አጥራችሁ መኖር። ይህ ማለት ያለፈውንና የወደፊቱን እያሰባችሁ መቆጣጠር የማትችሉት ነገር ላይ መጨነቅ፣ ዛሬ መስራት የምትችሉትን ነገር እንዲረብሽባችሁ እድል አትስጡ። ሁሉም ትኩረታችሁ ዛሬ ስለምትሰሩት እና ማድረግ ስለምትችሉት ነገር ላይ ብቻ አተኩሩ። 2. መጋፈጥ። ራሳችሁን በጭንቀት ከመወጠር ይልቅ ሊመጣ የሚችለውን የመጨረሻ መጥፎ ውጤት ምን ሊሆን እንደሚችል በእርጋታ ማሰብና ማወቅ፣ ከዛም ያንን የመጨረሻ ውጤት ቀድሞ መቀበል እና ያንን ለማሻሻል የሚረዳ ስራን ለማድረግ መጣር ያስፈልጋል። ይህም ውሳኔ የማታውቁትን ነገር ስትፈሩ ከመኖር ይልቅ አውጥቶ ኦልሬዲ የምታውቁት ውጤት እንደሆነ ማስቀመጥ፣ ያም መፍትሄና ምክንያታዊ ወደሆነ ማሻሻያ እርምጃ ለመሄድ የተረጋጋ እድል ይሰጣቸዋል። በጣም የከፋው ነገር ምንድነው ብሎ እሱን ማወቅና መቀበል ችግሩ በእናንተ ላይ ያለውን ኃይል በትልቁ ይቀንሰዋል። ያም ለእናንተ በተረጋጋ ሁኔታ የማሰብ ኃይል መልስ ስለሚሰጣችሁ ወደ ተግባራዊ ውጤታማ መፍትሄ ማምራት እንችላለን። ሁሌ ማሰብ ያለባችሁ እጅግ ትላልቅ የመሰሉና ያስጨነቁን ነገሮች እኛ የምናስበውን ያህል መጥፎና አስጨናቂ ነገሮች እንዳልሆኑ ትረዳላችሁ። 3ኛው መርህ ራስን በስራ መጥመድና ጭንቀትን የተጣበበ ጊዜ መስጠት። አእምሮአችን በተለያዩ ፍሬያማ በሆኑ እንቅስቃሴዎች ሲያተኩር ለጭንቀት የሚኖረው ቦታ ይቀንሳል። ከዚህም ውስጥ ለምሳሌ አካላዊ እንቅስቃሴ ሊሆን ይችላል፣ ወይም ስራ። የተለያዩ ሆቢያችንን በመተግበር ራሳችንን ቢዚ ብናደርገው አእምሮአችን ለመጨነቅ ጊዜ አይኖረውም። የሰው ልጅ ራሱን ኢንጌጅ የሚያደርግበት ነገር ከሌለው ጭንቀትን ይወልዳል። ነገር ግን በተለያየ ተግባር መጠመድ ደግሞ ጭንቀትን ያርቃል። ቀናችሁን አእምሮአችሁና አካላችሁን በሚያሳትፍ እንቅስቃሴዎች መሙላት ያስፈላጊ ነው። ስራ መፍታት ጥያቄና ጭንቀትን እንደሚፈጠር ሁሉ በስራ መጠመድ ደግሞ በራስ መተማመንንና ድፍረትን ይፈጥራል። 4. የማይለወጠውን ለመለወጥ አትሞክር። ሌላው ቁልፍ ነገር እናንተ መለወጥ የማትችሉት ነገር ማወቅና እነዚያን ነገሮች መተው ነው። ብዙ ጊዜ ሙሉ ጉልበታችንን የምናጠፋው ከእኛ ቁጥጥር ውጪ በሆኑ ነገሮች ላይ ነው። ለምሳሌ ሌላ ሰው ሊያደርገው የሚገባው ነገር ሊሆን ይችላል፣ ወይም ውጫዊ የሆነ ነገር፣ እኛ ኮንትሮል የማናደርገው ነገር፣ ወይም ከእኛ ቁጥጥር ውጪ የሆነ ነገሮች መተው። ይልቁንም ትኩረታችንን መቆጣጠር ወደምንችለው ነገር፣ እኛ ልንተገብረው ወደምንችለው ነገር ማተኮር ያስፈልጋል። ይህም ከጭንቀት ነፃ ሊያወጣን የሚችል ወሳኝ ሀሳብ ስለሆነ ይህንን መርህ ተከትላችሁ ከጭንቀት በመውጣት በአዲስ ሀሳብ መኖር ትችላላችሁ። 5ኛው አዎንታዊ የአእምሮ አመለካከትን ማዳበር። ይህም አመስጋኝነት፣ በጎ ማሰብና ብሩህ አስተሳሰብን ጭንቀትን ለመፍታት በጣም ወሳኝ ነው። በሕይወታችን ውስጥ የተደረጉልን እጅግ በጣም ብዙ መልካም ነገሮች አሉ። ስለዚህ የተደረጉልን መልካም ነገሮች ላይ በማተኮር አእምሯችን ፖዚቲቭ ውጤቶችን እንዲጠብቅ ማሰልጠን፣ ይህም ጭንቀትን ለመከላከል የሚያስችል ጠንካራ መንፈስ ይፈጥርልናል። ከላይ ያነሳናቸውን መርሆች በመከተል ከጭንቀት መውጣትና አዲስ ሕይወት ለመምራት ሞክሩ።